የገዛ ቤት የመጣ ተረጋጋ ምናምን ትላለህ እንዴ? አይደለም ምንድነው ያስቆጣነው? ዘል ወጠጤ ተነሱታ እንድትረጋጋ አደርጋለሁ። አንተ? አዎ እኔ ለአንተ ወጠጤ ማለት ነው። ስርዓት ያዝ፣ ስርዓት ያዝ። ወጠጤ ምናምን አትበል። ትሰማኛለህ? አርፈቁት። አንድ ነገር ከቃልሽ ውጣና ነግሬሻለሁ። ውርድ ከራሴ አንተ ስርዓት ያዝ። በኩርቱ ፌስታል ነው ቆራርጬ የምጥልሽ። ነግሬሻለሁ። ችግር የለውም እንወጣለን። አይ አንተ በገንዘብ በነዋይ እየቀረጠን ማለት ነው። ተነስ ወንድሜ እባክህ እንዳትሳሳት። ስለ ወንድ ልጅ ግንባር እንዳለ ተነስ እያልኩ ነው ብትለኝ ተነስ። በጣም ቆሻሾች የማይረቡ ነገሮች በጣም ይቅርታ ለምጠቀመው ቃላት ሱሰኛ ማለት እንደዛ ነው። ተነስ እያልኩ ነው። ብር እሰጥሃለሁ የፈለከውን ገንዘብ ምንም ያንተ ገንዘብ ገድል ነው። ስለ ወንድ ልጅ እባክህ ተረጋጋ እንጂ ለምንድን ነው በቃ አስቀየምከኝ። ውጣልኝ ከቤቴ። ምን ብዬ ነው ያስቀየምኩ? ተረጋጋ እንጂ ምን ማለት ነው? ባልረጋጋስ ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንዲት እህታችን ቤት እንገኛለን። እንድትረዱኝ እንድታግዙኝ እፈልጋለሁ ብላን እንግዲህ እሷ ጋር ነው የምንገኘው። ምንድነው የሚለውን ነገር ከእህታችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ሀሳብ አስተያየት ጥቆማ ደግሞ ካላችሁ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን ጥቆማችሁን ልታደርሱን ይገባል። እንግዲህ ወደ እህታችን እንሄዳለን። ከፕራይቬሲ አንጻር ደግሞ ያው ስማቸውን ባያስተዋውቁ ማለት ከደህንነት አንጻር ስማቸውን ባያስተዋውቁ ብላችሁናል እና ስም ማስተዋወቅ አይጠበቅባቸውም። እንግዲህ ወደ እህታችን እንሄዳለን ማለት። ሰላመቴ እንዴት ነሽ? ሰላም እግዚአብሔር ይመስገን። ያው በእርግጥ ለእኔም በስልክ ትንሽ የነገርሽ ነገር አለና ምንድን ነው እንድናግዝሽ እንድንረዳሽ የፈለግሽው ነገር? እኔ ብዙ ጊዜ ቻናላችሁን ሁሌ ይከታተላለሁ እና በዛኛውም ስልክ በዩቱብ መከታተላችሁ ሁሌም ነው የምከታተላችሁ እና ፕሮግራማችሁ ጥሩ ስለሆነ ነው ወደ እናንተ ደውዬ እንትን ያልኩኝ እና ችግሩ ነገሮቹ እየተባባሰ ስለሆነ ብዬ ነው ወደ እናንተ ፕሮግራም የመጣሁት እና ነገሮቹ ሁሉ ችግሮቹ በየቀኑ እየተባባሱ መጣ። ብዙ ቦታም ደርሻለሁ፣ እየተባባሰ መጥተዋል። እናትየውም አባትየው ከሞተ በኋላ ልጁ ነገሮቹን ልጅቷንም ይደፍራታል፣ አንዳንድ ነገሮችም ያደርጋል። እናትየውም ከቤት ከጠፋች ቆይታለች። ትሙት ትኑር አላውቅም፣ እኔ የማውቀው ነገር የለም እና ነገሩ በየቀኑ ይደበድባታል፣ ይቀጠቅጣል። በዛ ላይም የአካላዊ ትንኮሳም ጾታዊ ጥቃትም ያደርስባታል። ትሰቃያለች፣ በጣም ነው የምትጨናነቀው። በቃ በየቀኑ ስቃይዋ፣ ችግሯ፣ ጭንቀቷ ከአይምሮዬ በላይ ነው። ታለቅሳለች። እኔም በጣም ተቸገርኩ፣ ተጨነኩ። ለእናንተም ብዙ ጊዜ ደውያለሁ። ዛሬ ስለመጣችሁም ደግሞ በጣም ነው የማመሰግነው። በጣም የተሰቃየች ስለሆነ ነው፣ በዛ ምክንያት ነው የመጣሁት። እና ማለት ያው አንቺ ከእነሱ ጋር ያለሽ ግንኙነት ምንድን ነው? ምንድን ነሽ አንቺ? ጎረቤት ነሽ? አብሮ ምንድን ነሽ? እኔ የረዥም ጊዜ ጓደኛዋ ነኝ። እንደ አጋጣሚ መጥቼ ነው ሰላም አለመሆኗን ያየኋት እና በቃ ብቻ ይከብዳል። ሁሉም ነገር በጣም እንትን ብላለች፣ ተጎድታለች። እሷ እናትየው ከጠፋች ጀምሮ እናትየዋ ትሙት አላውቅም እኔ እና ከዛም በኋላ በቃ ብዙ ሰውነቷም ሙላ ትክክል አይደለችም። በዛ ምክንያት ተጨናንቄ ነው ወደ እናንተ ምን የመጣሁት። ያው አንቺ የረዥም ጓደኛዋ ነኝ ብለሽኛል እና በዚህ ጓደኝነት ውስጥ ስትሆኑ አባታቸው አርፏል ብለሽኛል። እናታቸው ግን የት እንደሆነች አላውቅም ነው ያልሽኝና ማለት በደንብ እሷን የረዥም ጓደኝነት ካላችሁ የረዥም ጊዜ ጓደኝነት ካላችሁ ለምን አትጠይቂያትም? የት ሄዳ ነው ማዘር ምን ሆና ነው ብለሽ ለመጠየቅ አልሞከርሽም? አታውቅም እሷም። ምክንያቱም ከቤትም አትወጣም፣ ይመታታል፣ በቃ ብዙ ነገር ይከለክላታል። በዚህ ምክንያት እሷ የምታውቀው ነገር የለም፣ ምንም የምታውቀው ነገር የለም። ማለት ምንድን ነው ምክንያቱ? የሚደበድባት ማለት አስቀይመው ነው? ተጣልተው ነው? በምን ምክንያት ነው? ብዙም የምታስቀይመው ነገር የለውም፣ ግን በቃ ማየት አይፈልግም እሷን። በቃ እኔ በቃ አንቺን ማየት በቃ ብዙ ነገር ነው የሚያደርጋት፣ ያስጨንቃታል። እሷን ማየት እኔ አንቺን ማየት አልፈልግም ምናምን ይላታል። በጣም ነው የሚያሰቃያት። አይ ማለት እሱስ ማለት የተለየ ባህሪ ሱስ አለበት? ምንድን ነው ይሄን ነገር የሚያደርገው? በደንብ ታውቂዋለሽ ብዬ አውቃለሁ። ምን አይነት ባህሪ ነው ያለው?
አባትየው ከሞተ በኋላ ነው እንደዚህ አይነት ባህሪ ያመጣው። ከዚህ በፊት እንደዚህ አይነት ባህሪ የለበትም ነበረ። አባትየው ካረፈ በኋላ በቃ እንደዚህ አይነት ባህሪ ያመጣ። በጣም በቃ ኃይለኛ ሆነ። በቃ በጣም እንደዚህ አይነት ባህሪ አስቸጋሪ አይነት ባህሪ ያመጣው አባትየው ካረፈ በኋላ አስቸጋሪ ባህሪ ያመጣው በዚህ ምክንያት ነው። አባቱ ሞቷል ብለሽኛል። አባታቸውስ በምን ምክንያት ነው የሞተው? አባትየው በህመም ምክንያት ነው። ጥሩ ሰው መልካም ሰው ነበረ እና በህመም ምክንያት ነው አባትየው ያረፈው። ማለት እንዲሁም ምን ምክንያቱ እህቱን እንዲህ ሊደበድባት የሚችልበት ምክንያት ትንሽ ግራ ስላጋባኝ እኮ ነው የምልሽ። ምን ሊሆን ይችላል? ማለት የተለየ ባህሪ ቅድምም ጠይቄሻለሁ። የተለየ ባህሪ ያላት ወይ ከባድ ባህሪ ያላት ወይ ብዬ ጠየኩሽ። ለዛ ነው አባትየው ያው ካረፈ በኋላ ያው በአንዳንድ ውርስ ምክንያት ይመስለኛል። እኔ በውርስ ምክንያት ነው። አባትየው ደግሞ ልጅቷን በጣም ነው የሚወዷት። ቤተሰቦቿ በቃ በጣም ነው የሚወዷት። በጣም በቃ ለየት አድርጎ ነው የሚወዳት። በዚህ ምክንያት ያው ውርስ ትካፈለኛለች በሚል ምክንያት ነው የሚመስለኝ። በዛ ምክንያት ነው የሚደበድባት። በእርግጥ እንዳልሽው አንዳንዴ ንዋይ ሰው ይዞት የሚሄድ ይመስለዋል እና አንዳንዴ የገንዘብ ነገር በጣም አስቸጋሪ ነው፣ ይገባኛል። እስኪ ማለት ከዚህ ባሻገር ደግሞ ስለ ልጁ ሌላ የተለየ ወጣ ያለ ባህሪያቶች አሉት? ማለት ቤት ውስጥ አንቺ ስትሄጂ ምን አይነት ባህሪ ነው የሚያሳይሽ? የምታዩስ ባህሪ ወይ ደግሞ ይሄ ነገር ሲፈጠር ለፖሊስ ለምንድን ነው ለማመልከት ያልሞከርሽው? እና እኔ ስመጣም ደስተኛ አይደለም። ብዙ ጊዜ እኔ ስመጣም ብዙም ደስታ አይታይበትም። ደግሞ ወደ ፖሊስ ቢሄድም ልጅቷን ይገልብኛል፣ ያሳጠኛል ብዬ እፈራለሁ። ጓደኛዬን በጣም ነው የምወዳት። መልካም ልጅ ናት። መልካም ባህሪ ያላት ስለሆነ ይገልብኛል ብዬ እፈራለሁ። ወደ ፖሊስም ለመሄድ አስባለሁ፣ ግን በጣም ነው የምፈራው። ይገልብኛል በዛ አጋጣሚ ብዬ እፈራለሁ። ለዛ ነው ወደ ፖሊስ ፍርሃቱም አለ እንዳልሽው፣ ከባድም ስለሆነ ነው እንዳልሽው። ልጅቱ ላይ እንደዚህ አይነት ጉዳት የሚያደርስ ከሆነ ይገላታል ብለሽ ስለፈራሽ ነው ይሄን ነገር። ምን ያክል ጊዜ በጓደኝነት ቆይታችኋል? ረዥም ዓመት ብለሽኛልና እስኪ አንዳንድ ስለሷ ባህሪያቶች ደግሞ ንገሪ። ከልጅነት ጀምሮ ነው ጓደኝነታችን። ከትምህርት ቤት ጀምሮ ነው የምንተዋወቀው። በጣም ጥሩ ልጅ ናት። ደስ ትላለች። መልካም ባህሪ ያላት ናት። ለቤተሰቦቿም አልፎ ተርፎ ወንድሟንም በጣም ነው የምትወደው ማለት ነው። እንዲህ እያደረጋትም ብዙ ጥላቻ የላትም ቢያሰቃያትም እና በጣም መልካም ልጅ ናት። ጥሩ ልጅ ናት። ጎረቤትም ይወዳታል። ከማህበረሰቡ ጋርስ እኔም ልጠይቅሽ የነበረው እሱ ነው። ማለት ከማህበረሰብ ጋር ያላቸው ግንኙነትስ እንዴት ነው? ያው እናታቸው ዝም ብላ ጠፍታለች ብለሽኛል። ምንም የታወቀ ነገር የለም ነው ያልሽው። እና ጎረቤትስ፣ ዘመድ አዝማድ በሶሻል ይሄ ከማህበረሰብ ጋር ያላቸው ግንኙነትስ እንዴት ነው? ልጅቷ ከሆነ ቤተሰቦቿ በጣም ጎረቤት ህዝብ የሚያውቃቸው ናቸው። በእድርም በምንም የሚታወቁ ናቸው። ልጅቷም ደግሞ በጣም መልካም ልጅ ናት። ሰፈር ላይ የሚሆን ሁሉም ሰው ያውቃል። ሁሉም ሰው የምትተዋወቅ ናት። መልካም ልጅ ናት። ጥሩ ሰው ልጅ ናት። ስለዚህ ከጎረቤት ጋር ከሁሉም ሰው ጋር ያላቸው ግንኙነት አሪፍ ነው ማለት ነው። አሪፍ ናቸው። ስለዚህ ምንም አይነት ለምን መሰለሽ አንዳንዴ ምናልባት ቤተሰቦቿ አሪፍ የሆነ ባህሪ ከሌላቸው ከሰዎች ጋር የመጋጨት ወይ ደግሞ ከሰዎች ጋር የመጣላት እንትን ካላቸው እናቲቱ የመጥፋቷ ምክንያት እሱ ይሆናል ብዬ ስላሰብኩኝ ነው። እና ምናልባት ከባህሪ አንጻር የተጋጩት የተጣሉት ሰው እህትሽስ ማን ነው? ያው እንደ እህት ስለሆንሽ ብዬ ነው። እና ጓደኛሽሽ የምትነግርሽ ነገር አለ በዙሪያ የተጣሉት ሰው እንዳለ? እኔ እስከማውቀው ድረስ ከጎረቤት ጋር የተጣሉት ነገር የለም። ጎረቤትም የእህትና የጓደኛዬን እናት ያጠፋሉ ብዬ የማስበው ነገር የለም። እና አሁን የጓደኛዬ እናት መልካም ናት። በጣም መልካም ሴት ናት። እና በዚህ እኔ በልጁ ምክንያት ነው የሚመስለኝ እንጂ በዚህ ምክንያት ይሆናል ብዬ በፍጹም አላስብም። በጎረቤት ግንኙነት ላይም በጣም ጥሩ ሴት ናት። በጣም መልካም ሴት ናት። እና በጎረቤት አልጠራጠርም፣ ግን እኔ በልጁ ነው የምጠራጠረው። በእርግጥ እንዳልሽው ነው። ከአንቺ በላይ የሚቀርብ የለም እዛና ሞር ያለውን ነገር የምታውቂው አንቺ ነሽ፣ ይገባኛልና። ከእነሱ ውጭ እቤት ይሄ ነገር ሲፈጸም ማለት ሲጀመር ለቤቱ ሁለቱ ብቻ ናቸው ልጆች ወይስ ሌሎች ልጆች አሉ?
ልጆች የሉም። 2 ብቻ ናቸው ያሉት። ሌላ ልጅ የለም ቤት ውስጥ። እነሱ ያው የእናትና የአባት ልጆች 2 ናቸው። እሷ እህቱ ናት፣ እሱ ደግሞ ወንድሟ ነው። ሌላ ነገር የለም በመሀላቸው። ሌላ ውርስ ይካፈላል ብዬ የማስበው ሰው የለም። ስለዚህ 2 ብቻ ናቸው ልጆች ማለት ነው። ብዙ ነገሮች እየተፈጠሩ ነው እየነገርሽ ነው። እና ወንድሟ ጥቃት እንደሚያደርስበት ነግረሽናል። ያ ጥቃት በሚደርስበት ጊዜ ደግሞ ብዙ የሚፈጠሩ ነገሮች አሉ። ያን ነገር ደግሞ ለመከላከል ወደ ሐኪም ቤት ሰው ብዙ ጊዜ ይሄዳል። እና እናንተስ ወደ ሐኪም ቤት የሚሄድ እድሉ ገጥሟችኋል? እንዴት ብለን ሐኪም ቤት እንሄዳለን? ምንስ እያለን ለምን እዚህ ሐኪም ቤት ብንሄድም ብዙ ነገሮች የሚፈጠሩ ነገሮች አሉ። እሱ ደግሞ እኔ እንዲመጣም አይፈልግም። በፍጹም እኔ እንዲመጣ አይፈልግም። እኔ ስመጣም በጣም ነው የሚበሳጨው። በቃ የሚሆነውን ነገር በቃ በጣም ይበሳጫል። እኔ በጣም እንትን ስለሆንኩ ነው እንጂ እኔንም የሆነ ነገር ለማለት ሁላ ይሞክራል። እና እኔ ስመጣ ኮስተርተር ብዬበት በቃ እንትን ስለሚል ነው እንጂ በጣም ልጁ ኃይለኛ ነው። በጣም በቃ ከአቅም በላይ ነው። በጣም ኃይለኛ ነው። ሐኪም ቤት እንዴት ብዬ ወስዳለሁ? አንዳንዴ እኔ ስመጣ ራሱ እሷ ጓደኛዬ ቁልፍ ራሱ ሰጥተኛለች። የቆለፈ እንደሆነ እኔ ከፍቼ ነው መገባው። እና በቃ በጣም ሐኪም ቤት መሄድ አንችልም። ሐኪም ቤት እንዴት ብዬ ወስዳታለሁ? ሲጀመር እንዴት አድርጌ ሐኪም ቤት ወስዳለሁ? ለመውሰድም እኔ ራሴ በጣም ከባድ ነገር ነው። በጣም ከባድ ሁኔታ ነው። ከባህሪው አንጻር ነው ከባድ የሆነባችሁ። እንግዲህ ያው ጎረቤት ምናምን አስተባብራችሁ እንዲህ አይነት ነገር ከማድረግ ማለት ልጅቱም ከእንዲህ አይነት ነገር እንድትቆጠብ ያደረጋችሁ ጥረት ካለ ብዬ ጎረቤት ሲጀመር ቤተሰቦቻቸው ከሞቱ በኋላ ወደዚህ መቅረብ ትተዋል። መጥቶ አያውቁም፣ አይመጡምም ጭምር ነው። እና ከቤቱ ውስጥ በቃ ተቀራርቤ የምመጣው እኔ ብቻ ነኝ። እኔ ብቻ ስለሆንኩ እኔ ነኝ ይሄን ነገር የማውቀው እንጂ ማንም ያውቅ የለም። ለምን ጎረቤትም ብመጣ በበር ነው፣ ማንም የለም፣ እናታችንም የለችም ብሎ ነው የሚመለሰው። እሷ መንቀሳቀስ አትችልም፣ ምንም ነገር በቃ ሰውነቷ ሁላ ዝሏል። ልጅቷ መንቀሳቀስ አትችልም። በጣም ተጎድታለች። በጣም ነው የተጎዳችው። ከባድ ሁኔታ ላይ ናት። እና ህመሟ ለታመመ ሰው ላየ ሰው በጣም ከባድ ነው። በጣም ነው የታመመችው። ምን ልበል፣ አንድ ሴት ልጅ ስትጎዳ ምን አይነት ላይ እንደምትጎዳ እንትን ለማለት ይከብዳል። በጣም ነው እንደዚህ አይነት ልጅ አልነበረች። እሱስ ልክ ነሽ። ያው የልጅ ጉዳት ደግሞ በጣም ከባድ ነው እንዳልሽው። ደግሞ ይሄ ነገር እየደረሰባት በዚህ መልኩ የሆነች በመጣችበት ቁጥር በጣም አስቸጋሪ ነው የሚሆነው። እና እስኪ ሌላ የተለየ ነገር ምን አለ መሰለሽ፣ ያው አንቺ ብዙ ጊዜ ወደ እነሱ ጋር ትሄጃለሽ እና ልጁ የሚያሳይሽ እንትኖች እንዴት ናቸው? የሚያሳይሽ ፊት እንዴት ነው? የሚያሳየን ፊት እሱማ እኔ እሷን እንድመጣ መጥቼ እንድጠይቅ አይፈልግም። በታምር አይፈልግም። እኔ የልጅነቷም ጓደኛ ስለሆንኩ ስለምረዳት በቃ ወደ እሷ ብዬ እስከመጣሁ ድረስ ሁሌ የሆነ ምስጢራቶችን እንዳላወጣ ውጭ አውጥቼ ወደ ፖሊስም እንዳልጠቅም ወደ ሐኪም ቤትም እንዳልወስዳት በጣም በቃ እንትን ይላል። ገብቼ እስከወጣ ድረስ በር ላይ ተጠባብቆ ነው። ብቻም በጣም ኃይለኛ ነው ልጁ። በጣም ነው ንግግሩ ሁላ ሰውን በጣም ነው የሚያስቀይመው። እና በጣም ከባድ ልጅ ነው። ምን ልበልክ፣ በቃ እኔ እንደሱ አይነት ሰው በቃ ጨካኝም ነው። በጣም ጨካኝ ነው። በጣም በቃ አላቅም። እኔ በጣም ጨካኝ ልጅ ነው። ጨካኝ ነው። በጣም ኃይለኛ ነው። ቁጡ ነው። ፊቱ ራሱ በጣም እንትን የሚለው ገና ሲናገር ራሱ አይደለም ጓደኛ፣ እኔ ራሴ በጣም ነው የምፈራው። ስለዚህ በዚህ ባህሪው ምክንያት ነው ማለት ነው ይሄ ነገር እየተፈጠረ ያለው። እስኪ ማለት እሷን ማለት እናቱ የለችም ተብሏልና እናቱ በማትኖርበት ጊዜ ሰው የት ሄዳ ነው ብሎ መጠየቁ አይቀርምና የት ሄዳ ነው በምን ሁኔታ ነው ያለችው ብለው ሲጠይቁት ምላሽ አለው እንዴ? እስከ ዛሬ ዘመድ ሊጠይቅ ብሎ የመጣ ሰው የለም። ጎረቤትም እኔ እስካለው ድረስ እኔ እስከማውቀው ድረስ ዘመድ ነኝ ባይ የጠየቀ ሰው የለም። እንደው በዚህ አጋጣሚ አንድ ቀን እንደዚህ አይነት ነገሮችን እኔ ሊጠይቅ ባነሳው ሰዓት ላይ የሆነ ነገር ወሮ ሊመታኝ ለትንሽ ነው የሳተኝ እና በጣም በቃ
ልጁ በጣም በቃ እኔ እንጃ ምን አይነት ቤተሰቦቹ እያሉ በነገራችን ላይ እንደዚህ አይነት ነገር የለበትም። አሁን ያመጣው ባህሪዎች ግን በጣም ከባድ ነው። ሌላ ዘመድ እንደዚህ አንድ ጊዜም ደግሞ ሊጠይቅ መጥቶ ነበረ። እንደ ጎረቤት ነገር ናት እና ልክ እንደመጣች በር ከፈተና ምንም መልስ አልሰጣትም። በሩን ለዋ ላይ ነው የዘጋው እና እኔ በምወጣበት ሰዓትም ምንድን ነው እንደዚህ አይነት ነገር ስል እኔ ለልጅቷ ለጓደኛዬ እንትን ለህሊናዋ ስል ጭንቅላቷም እንዳይጎዳባት ብዬ በማሰብ እንደዚህ አይነት ነገሮችን ሰው እንዲጠይቀኝ አላደርግም። ለምን እግዚአብሔር ከፈቀደ አንድ ቀን ወደ ማህበረሰቡ ትወጣለች በሚለው ነገር አለ እውነታም ይወጣል ብዬ ስለማስብ ማለት ነው። እንደዚህ አይነት ነገሮችን ውጪ ላይ ማውራት እራሱ አልፈልግም። እንትንም አላደረኩኝ ለሷም አዎ። እና በዛ ምክንያት ነው እንደዚህ አይነት ነገሮች ልጁ በቃ ከባድ በቃ ይመታታል። በዚህም በሚያሰቃያት ሁኔታ እንደዚህ ወንድሟ ያሰቃያታል ብዬ በማወራው ሰዓት ነገ ሌላ ነገሮች ይፈጠሩብኛል ብዬ ስለሚችል አዎ፣ ከዛም በላይም ደግሞ ሊያሰቃያት ይችላል። አሁንም እያሰቃያት እኮ ነው። በጣም ነው የሚያሰቃያት፣ በጣም ነው የሚመታት። ውይ ምን ልበልክ፣ ስቃይት ነው የሚያደርጋት። በቃ ህመሟን እግዚአብሔር ብቻ ነው የሚረዳው። በጣም በጣም ከባድ ሁኔታ ላይ ናት ጓደኛዬ። ምን ልበልክ፣ በጣም ከባድ ሁኔታ ላይ ናት። በጣም ተሰቃየች። በጣም ከባድ ልጅ ነው እሱም ማለት እንደነገርሽኝ ቤተሰቦቹ እያሉ እንዲህ አይነት ባህሪዎች አልነበሩበትም። ከዛ በኋላ የመጣ ባህሪ ነው ብለሽኛልና ይሄ ከንዴቱ ውጭ የተለየ ባህሪ ማለት ለምሳሌ በሱስ ዙሪያ ወይ ደግሞ ከጓደኞቹ ጋር በመምጣት የተለየ እነሱ ካረፉ በኋላ ያመጣቸው ብዙ ባህሪያቶችን እስኪ ልትነግሪኝ ትችያለሽ? ጓደኞቹ ጋር ብዙም አይሄድም። ለምን በመሄድ ሰዓት ላይ ትጠፋለች ብሎ ያስባል። እሷ ለምሳሌ እሱ ከግቢ ምናምን ቢወጣ ትጠፋለች፣ ለምን ታጠፋብኛለች ብሎም ያስባል። በዛ ምክንያት ብዙ ጊዜ ጓደኞቹ ጋር አይሄድም። ቤት ውስጥ ነው ብዙ ጊዜ የሚያሳልፈው። ለምን ቤተ ዘመድም መጥቶ ይጠይቋታል ብሎ ያስባል። በዚህ ይፈራል በጣም። እንደዚህ አይነት ነገሮች እሱ አሰቃይቶ እሷን ማጥፋት ነው የሚፈልገው። በቃ እሷን አሰቃይቶ ማጥፋት ነው የሚፈልገው እንጂ እንደዚህ ውጭ ወጥቶ ምናምን ከግቢ መውጣት ምናምን አይፈልግም። በዛ ምክንያት ነው እና ቢወጣ አይወጣም፣ ከግቢ አይወጣም በጭራሽ። አልፎ አልፎ የሆነ ነገሮችን ሊፈልግ ሲል ነው ከግቢ ቢወጣም እንትን የሚለው። በዛን ሰዓትም ቆልፎ ነው የሚወጣው፣ ግቢ ቆልፎ ነው የሚወጣው። የሚናገራት ድንገት እኔ እያለሁ ከወጣም ማለት ነው ግቢውን ቆልፎ በቃ ከባድ ንግግር፣ ከባድ ቃላት አጠፋችኋለሁ እያንዳንዳችሁን፣ እሷንም አንቺንም ይለኛል። በጣም በቃ የሚናገረው ንግግር እንጃ በጣም ከባድ ነው እንዳልሽው። ማለት በዚህ ዘመን እንዲህ አይነት ነገሮችን ማድረግ በጣም ከባድ ነው የምልሽ። አሁን ሌላው ይቅርና አይደለም እንደዚህ ድብደባ፣ ጮክ ብሎ መቆጣት እንኳን ነውር የሆነበት ጊዜ ላይ ነው። ምክንያቱም ተነጋግረሽ ነገሮችን መፍታት ስለምትችይ ማለት ነው። ያው እንግዲህ ከፈጣሪ ጋር እኛም ሄደን እንግዲህ ችግሮችን የምንፈታበትን መንገድ እንፈጥራለን። ያው ለዚህ ደግሞ ልትተባበሪም ፈቃደኛ ነሽ አይደል? አዎ እኔ ፈቃደኛ ነኝ። እናንተም ስለመጣችሁ ተባብራችሁ መፍትሄም እንደምትሰጡኝ ተስፋ አደርጋለሁ ከእግዚአብሔር ጋር። በጣም ነው የማመሰግናችሁ፣ ጥሪዬን አክብራችሁ እና ከብዙ ቦታ እንደዚህ አክብራችሁ። ሩቅ ነው ሰፈራችንም ሩቅ ነው በዚህ ላይ እና ቦታውም ያልተመቸ ቦታ ላይ ስለመጣችሁ በጣም ነው የማመሰግነው። እኔ በእውነቱ እግዚአብሔር ያክብርልኝ። አመሰግናለሁ። መፍትሄም እንደሚሰጥ ተስፋ አደርጋለሁ። እሺ ያው እንግዲህ ከፈጣሪ ጋር እኛም የተቻለንን ነገር እንሞክራለን። ለሰጠሽን መረጃ በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን መረጃ ይሄን ይመስላል። እንግዲህ በተቻለ መጠን እኛ ሄደን ብቻዬን አይደለሁም ከስራ ባልደረቦቼ ጋር በመሆን ይሄን ነገር የምንቋጨው ይሆናል። አብሮነታችሁ የለም። መልካም ጊዜ። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን መረጃ አለ። ያው እንደ እህት የምታያትን ጓደኛዋ በጣም ከባድ ሁኔታ ውስጥ እንዳለች ነው ከድምጿ ያስታውቃልና በጣም ትንሽ ተረብሸን ነበር እኛም በጊዜው። ያው ልጁን ቤቱን ደግሞ አሳይታን እዛ ሄደን ደግሞ ያለውን ነገር በራሳችን መንገድ የምናጣራ ይሆናል። ብቻዬን አይደለሁም ከስራ ባልደረቦቼ ጋር በመሆን ይሄን ጉዳይ እልባት የምንሰጠው ይሆናል። አብሮነታችሁ የለይን። ተከተሉ።
እንግዲህ እየደረስን ነው ወደ ሰፈሩ። መንደር ነገር ትንሽ በጣም ወሰብሰብ ያለ ነገሮች አሉ። ከባድ በጣም ቀስ ብለህ እንዳትወድቅ፣ ቀስ በጣም በጣም ማን ነው? እኛ ምንድን ነው? ሰላም አለ። እንዴት ነህ? ሰላም ነው አለን። ከፕሮግራም ነበር የመጣ ነው። የባህል ፕሮግራሞችን ለመስራት ነው እና እኔ ምን አገባኝ? እንዲህ ጣረሙት የመሰልክ ሰውዬ ይህ ሁሉ ሰው ደግሞ ምንድን ነው? ይኸውልህ ያው የመጣ ነው ከፕሮግራም ነው ፕሮግራም ነው። እና ምንድን ነው የምናደርገው? ሽልማት ነው የምንሸልመው። የመጣን የባህል ሽልማቶችን አዘጋጅተናል እና የባህል ሽልማቶችን ለመሸለም የመጣ ነው። ስለዚህ ሰዋት ውስጥ ገብተን ጥያቄዎችን እንጠያየቃለን። ከዛ በኋላ አሸናፊ ከሆን ለበዓል ብዙ ሽልማቶችን እንሸልማለን ማለት ነው። እኔ ቤት ልትገቡ እናንተ በሩ ይታያል። ቀጥ ብለውታ ችግር የለውም እንወጣለን። ችግር የለውም ግን ያው ሽልማቱ ገንዘብ ስለሆነ ምናልባት ተጠቃሚ ከሆናችሁ እናንተ ብቻ አይደላችሁም ተጠቃሚዎች፣ እኛም ተጠቃሚ ስለምንሆን ለዛ ነው። ልወጣ ስል ነው የመጣችሁት እኮ። ብዙ አንቆይም። ትንሽ የደቂቃ ብቻ ነው። ብዙ የሚያክል የምንወስደው ደቂቃ አይኖርም። ምን ያህል ደቂቃ? 10 ደቂቃ ቢበዛ፣ ያውን ቢበዛ ነው። ገብቷል። ቶሎ ደርሰን እኛም ስራችንን ሰርተን ቶሎ ነው የምንወጣው። እንዲሁ ሳያችሁ አልተመቻችሁ ይሁን ምንድን ነው እዚህ አሁን ኮሮና የለም አይደለም። ትንሽ ጉንፋን ስለያዘኝ ነው። ይሄም ማውለቅ እችላለሁ። ይሄው ጉንፋን ስለያዘኝ ለዛ ነው። ተጠንቀቀ። በጣም ጠንቆቁ ናቸው አለ እባካችሁ። ሁሉ ሰው ምንድን ነው እባክህ? ምንም እኮ የለ። ያው እንዳልኩ ብቻዬን አይደለሁም። ፎሎወሮች አሉ፣ እነሱ ናቸው ሽልማቶችን ከዚህም ብቻ አለ ከውጭ አገር ሰዎችም አሉ። እኔ ቤት ሊገቡ ተከታዮች ችግር የለውም እኮ ይሄ እኮ በሚዲያ ነው የሚተላለፈው እና ምንም ችግር የለውም። እንዲሁ ሳይ ቀልብ ያልወደደ ስለዚህ ይቀርብህ። ከ100 እስከ 150 ነው ሽልማቱና ይቅርብኝ። ሺህ ብር ከ100 እስከ 150 ሺህ ብር ነው ሽልማቱ። አይ ተጠቃሚ ከሆንክ ብዬ ነው። ተጠቃሚ ካልሆንክ እንኳን ችግር የለውም። ብዙ ተቸገራችሁ እና አሁን ምንድን ነው ገብተን ያው የቤተሰብ ጥያቄዎችን ከጠየቅን በኋላ ነው። ግን እኔ አሁን አንድ ያልተመቸኝ ነገር እነዚህ ካሜራው እንዳልኩ ነው። አጥፍቼ ስራውን መስራት አልችልም። ሽልማቱን ከፈለግ አልፈልግም። እውነት ሽልማቱን ካልፈለግ ይቻላል። ግን እንዳልኩ 150 አታይም። እኔ ካሜራ ነገር በጣም አለርጂክ አለብኝ። ሊሆን ይችላል። ግን አሁን እያልኩ ያለሁት ብቻዬን አይደለሁም። ፎሎወሮች አሉኝ። ከፎሎወሮቼ ጋር በመሆን ነው ይህን ሽልማት የምንሰጠው። ብቻችን የምንሰጠው አይነት ሽልማት እና አሁን ካሜራ ምናምን ይግባ ነው የምትለው? ግዴታ ነው። ምክንያቱም ለምን መሰለህ ፎሎወሮቻችን አሉ። እነሱም ላይ እየተከታተሉ ነው ይሄን ነገር የሚሰጥክና ለዛ ነው። አንደኛ ነገር ፎሎወሮቼ ምናምን የምትለው ነገር አልገባኝም። ሁለተኛ ነገር ለዓመት በዓል ፕሮግራም ነው አልከኝ። ገባ አልኩ አይደለ? በጎ አድራጎት ነው ምንድን ነው ሀሳባችሁ? ይኸውልህ ምን መሰለህ ላስረዳ። ፎሎወሮቼ ያልኩ አንተ ምንድን ነው የምትጠቀሙት? ለእኔ ይህን ያህል ገንዘብ ሰጠኸኝ። በጣም ጥሩ። የምንጠቀመው ምን መሰለህ፣ አንተ ብቻ አይደለህም። ይሄ ነገር ለእኔም ተጠቃሚ ያደርገኛል። እንዲህ አይነት ፕሮግራሞችን በሰራው ቁጥር እኔም የሚታሰርብልኝ ገንዘቦች ስላሉ ነው። ለዛ ነው ይሄን ነገር ልስራ እያልኩ ያለሁት። እኔ እያልኩ ያለሁት እኔ ስለ አንተ አይመለከተኝም። የኔ ወንድም እያልኩ ያለሁት ስለ 150 ምናምን ያልከኝ ሺህ ብር ነው አይደል የምትለኝ? እንዴት እንደዚህ ከመሬት ተነስተህ የሰው ብር አንኳኮ ልስጥ የምትለው? ይኸውልህ ፈቃደኛ ከሆንክ ነው፣ ካልፈለግክ ግን መቅረት ይችላል እያልኩ ነው። አሁን ተጠቃሚ እኔ አሁን እያልኩ ያለሁት ፈቃደኛ አይደለሁም አይደለም። ማንም ቤቱ የመጣውን ሲሳይ አሳልፎ አይሰጥም። ግን ተጠራጠርኩ። እንዴት ነው ዝም ብሎ ዘቡ ብሎ አልኩ እኮ አውልቄ ማሳየው አይደል? ይሄ ደግሞ ጉንፋን ስለያዘኝ ነው አልኩ። ማስረጃ አላችሁ? የምን ማስረጃ? ማስረጃው እኮ ይሄ ነው። ካልተመቸህ ውስጥ ገብተን ውጡልኝ ማለት ትችላለህ። ተረድተኛል አይደል?
ገብተን ካልተመቸህ ውጡልኝ ማለት ስለምትችል። እሺ አንድ ይጠብቅ። ጥሩ በጣም አስጨናቂ ያለ ነገሩ ወንጀለኛ ባህሪ እንደዚህ ብዙ ጊዜ ወንጀለኛ የተባሉ ሰዎች ይህም አንድ ማጣራጠሪያ መንገድ ሊሆን በጣም ቤቱ ላስገባ ምክንያቱም ይህን ያህል ብርና ማጣርተ ነገር እስኪ እንግዲህ በሂደት እንጠብቃለን። ምን ያህል ደቂቃ ነው ያልከኝ? ቢበዛ 10 ደቂቃ በጣም ቢበዛ። ወይ ትንሽ ቤቱን ላስተካክለው። ይቅርታ። እሺ ይህም የማጣራጠሪያ ባህሪ ማለት በጣም ለምን ሊያስተካክለው እንደፈለገ እኔም አልገባኝም። ወይም ዝም ብለን በጉልበት እንግባ እንዲካል ማይ መጀመሪያ ቀስ ብሎ መግባት የተሻለ ነው ብዬ ስለማስብ አይመስልም? መረጃችን ልናጣ እንችላለን። በቃ እሺ እናመሰግናለን። እንግዲህ ወንድማችን ፈቃደኛ ሆነህ ስላስገባህም በእኔም በተመልካቾችን ፊት በጣም አመሰግናለሁ። ችግር የለውም። ጥሩ ያው እንዳልኩህ የባህል ጥያቄዎችን እንጠይቃለን፣ ሽልማቶችን እንሰጣለን እና ምንድነው እስኪ ራስን ከማስተዋወቅ እንጀምርና ሙሉ ያለውን ነገር እየተጫወትን እንቀጥላለን ማለት ራስን አስተዋወቅ ማለት ያው ከስምህ ከመተዋወቅ እንጀምር። እኔ ለምሳሌ ወንደሰን እባላለሁ። እሺ ስሜ አቤል ይባላል። ያው እዚህ ነው ተወልጄ ያደግኩት። እስኪ ስለ አስተዳደግህ ስለ ቤተሰቦች እስኪ አንዳንድ ነገር እንጫወት። ያን ማወቅ አስፈላጊ ነው? ያው እንዳልኩህ በመጫወት ነው የሚመጣው። ሽልማት እንስጥ ጥያቄን ጠይቀህ አልከኝ እንጂ ስለ ቤተሰብ ያው አንዱ ሂደት ስለሆነ ተረድተኛል። ቀጥታ ወደ ጥያቄው ሳይሆን የምንገባው ሂደቶች አሉት። በሂደቶቹ መሰረት ነው እኛ የራሳችን የሆነ እንትኖች አሉት፣ ህጎች አሉን እና ከቤተሰብ ከዛ ከፐርሰናሊቲ ከሁሉም ነገር እንትን ካልን በኋላ ነው ጥያቄዎችን የምንጠይቀው። እና አሁን እሺ እኔ ምንድን ነው የምትለኝ? ያው እኔ እያልኩ ያለሁት ተዋውቀን ስለ አስተዳደግህ ስለ ሁሉም ነገር ብናወራ። አስተዳደጌ እንደ ማንኛውም ኢትዮጵያዊ ምናምን ያደግኩት ምንም አዲስ ነገር የለውም። ምኖረው ያው እንደምታየው ላጤ ነኝ፣ ብቻዬን ነው የምኖረው። አዲስ ነገር የለውም። እንደ ማንኛውም ሰው ነው ያደግኩት። ብዙም ነፃነት የሚነፍቀኝ ነገር አልወድም። ካላስቸገርኩ እግሬን እዛ ላይ ብሰቅል ደስ ይለኛል። እና እሱ ብቻ አይደለም። ሌላ የምትጠይቀኝ ነገር አለ? ያው ምንም የለም እንዳልከው ሰፋ ያለ ቤት ነው፣ ብቻህን ነው የምትኖረው። ታለቅ ያለ እንትን ነው። እንዴት ነው ጓደኛ ፍቅረኛ ወጣት ማለት ነበረችኝ። በአንዳንድ ምክንያት ተጋጨንና ተጣላን። ያው አሁን ላይ ብቸኛ ነኝ ማለት ላጤ ነገር። ስለዚህ ብቻ ነው እየኖርክ ያለው ማለት ነው? አዎ ብቻዬን ነው እየኖርክ ያው ምልህ አንዳንዴ ወጣቶች ነን። በወጣትነታችን ደግሞ ሰርተህ እንዲህ አይነት ሰፊ ቤት የሚያምር ቤት ስትይዝ ደግሞ ያው ሚስት አግብተህ ልጆች ወልደህ ምናምን ድክ ሲሉ ማየት በጣም ደስ ይላል ብዬ ስላሰብኩኝ ነው። እና ያን ነገር እንዴት ነው ለማሰብ አልሞከርክም? እውነት ነው። መጀመሪያ ያሰብኩት እኔ እውነት ለመናገር ይሄ ሀብት ንብረት ሰርቼ ያገኘሁት በላቤ በጣም በወጣትነቴ ተሯሩጬ ያገኘሁት ገንዘብ ነው እና ትንሽ ዋጋ ከፍዬበታለሁ። አሁን ይሄ ማግባቱ ላይ ልጅ መውለዱ ላይ እሱ ላይ አይደለም ሀሳቤ። ትንሽ በቃ ሀሳቤ መሰብሰብ ያለኝን ነገር ማስፋፋት ነው። ያው እንግዲህ ሰው አይደለው፣ ዘር መተካት ደግሞ ግዴታችን ነው። ዘራችንን ማስቀጠል ደግሞ ጥሩም ለእኛም ጠቃሚ ነገር ስለሆነ ያው ወይ እንግዲህ ያን ነው የምልህ። ብዙም ነገር እንዲህ አይነት ነገር ብዙም ኮንፈርት አይሰጠኝም እና ለምጠይቀኝ ነገር ቀጥታ መልስ ካልመለስኩልህ እንግዲህ በጣም ይቅርታ። ችግር የለውም። አይ ያው ቀጥተኛ መልስ ነው እየመለስክልኝ ያለው ምናምን እና ያው ሁሌም እንላለን እኛ የሰው ልጅ ትልቁ ሰክሰስ ወልዶ መሳም ነው፣ ዘር መተካት ነው ብለን ስለምናምን ነው እንደዛ ያልኩህ። ምናልባት እሱ ለእናንተ ሊሆን ይችላል፣ ያለ እኔ አስፈላጊ ነገር አይደለም። አሁን ለእኔ ለጊዜው አስፈላጊ ነገር ያለኝን ነገሮች
በደንብ ማስፋት፣ ስራዬን ማስፋት፣ ኮኔክሽኔን ማርዘም ነው ለጊዜው። ከዛ በኋላ እንግዲህ የሚመጣ ነገር ነው፣ በሂደት ይመጣል። እሱስ ልክ ነው። መጀመሪያ ሰርቶ ገንዘብ፣ ወንድ ልጅ ደግሞ ሰርቶ ገንዘቡን ከያዘ በኋላ የፈለገውን ነገር ማድረግ የሚችልበት ደረጃ ላይ ነው ስለማስብ ነው። እና እስኪ በምን የስራ ዘርፍ ላይ የተሰማራው? ምንድን ነው የምትሰራው? ይህ ሁሉ ሀብት ንብረት እንዴት ነው ማለት በምን የስራ ዘርፍ ላይ የተሰማራው ለማለት? ያው የስራ ኢንዱስትሪ 1 2 3 ስራዎች አሉ ማንቀሳቀሳቸው። እንደዚህ አይነት ነገር ነው። አንዱ ትንሽ ከቤተሰብም የመጣ ጭምጭምታ ነገር ነበረችና እኔ ነኝ ነፍስ የዘራሁባት። እንደዛ አይነት ነገር ነው። ኦኬ። ስለዚህ ከቤተሰብ ጋር በመጣ ውርስ አይደለም። እንዴት ልበል መሰለህ፣ ትንሽዬ እንዴት መሰለህ፣ ትንሽዬ አይጥ መግቢያ ቀዳዳ ካገኘ አስፍቶ ነው የሚገባው አይደለም የሚባለው። እኔ እንደዛሽ ቀዳዳ አገኘው ገባው ምናምን ነገር። ያ እንደዛ ነው። አይ ጥሩ። ስለዚህ እስኪ ለቤተሰብ ብቸኛ ልጅ ነህ ወይስ ወንድም እህት? ወይ እንግዲህ እንደ አጋጣሚ ሆኖ እናቴም አባቴም በጊዜ ነው ትንሽ ኢሞሽናል ሆናለሁና እናቴንም አባቴንም ያጣሁት በጊዜ ነው። ማለት በህመም ነው? ትንሽ ስሜት ይሆናሉ። በጣም ይቅርታ። ችግር የለውም። እናቴ ትንሽ ታማ ነበር የሞተችው። ያው ለቤቱ እንዳልኩ ብቻ እስቲ ጥያቄውን ትቀይርልኛለሽ? እሺ። አይ ያው እንዳልከው ሰው የማይፈልገውን ጥያቄ መጠየቅ አንፈልግም። ያው ስሜትም የሚነካ መስሎ ከታየ በጣም ይቅርታ። ያው ጥያቄ ነው ብዬ ስላመንኩኝ ነው። ያው 1 2 3 ስራዎችን ትሰራለህ፣ ወጣት ነህ እና እነዚህ የስራ ዘርፎች ምንድን ናቸው? ለወጣቱስ ምንድን ነው የምትመክረው? ወጣቱን መክረው ነገር ስሩ፣ እድሜያችሁን ተጠቀሙበት፣ ያገኛችሁትን እድል አሳልፋችሁ አትስቱ ነው የምለው። አይ በጣም ደስ ይላል። ያው የምልህ ከወጣቶች መማር አለበት ብዬ ስለማስብ ነው። እና ከአንተ የሚመጡ ሀሳቦችን እና ብዙ ወጣቶች ደግሞ አሁን አልባሌ ቦታ ላይ ነው የሚውሉት። ከስራ ይልቅ ወደ ሱሱ ያመዝናሉና በዚህ የምትለው ሀሳብ አለ ወይ? ደግሞ አንተ ደግሞ በዚህ ውስጥስ አልፈህበት ታውቃለህ? ቆይ ግን ሱሰኛ ነው ያልከኝ? እኔ ቅርታ አድርግልኝ፣ በጣም እኔ በህይወቴ ልጠላው የምችል አይነት ሰው ቢኖር ሱሰኛና እንስሳ አንድ ናቸው። እንዴት ሰው ራሱን እያየ ራሱን ወደ መግደል ደረጃ ይደርሳል? በጣም ቆሻሾች፣ የማይረቡ ነገሮች። በጣም ይቅርታ ለምጠቀመው ቃላት፣ ሱሰኛ ማለት እንደዛ ነው። ነገን የማያስብ ደነስ ፍጥረት ማለት ነው። እንስሳ ዛሬ መብላቱን አይደለም ያየው፣ ለነገ አይልም። ሱሰኛ ማለት እንደዛ ነው እና እንደዛ ነው። ሌላ አይ ልክ ነህ። ያው እንዳልከው ሱሰኝነት በዛ መንገድ በሄድክበት ቁጥር እየገደለ እድሜን እያጠረ ነው የሚመጣው እና አንተ በዚህ መንገድ ላይ መቼም ቢሆን አልፈበት አታውቅም ብዬ አስባለሁ። ከጥላቻ አንፃር አልፌበት አላውቅም እና ጥያቄው ግን አልበዛም? አይ ያው እንዳልኩህ ሽልማቶቹም አሉት። እንዲህ አይነት የቤተሰብ ጨዋታዎችን እንጫወታለን ምናምንና ከዛ እንግል አሁን ቤተሰብ አትበለብኝ። እኔ ብዙም በቤተሰብ ያደግኩ ሰው አይደለሁም። ራሴን ተፍጨርጭሬ ራሴን ሰው ያደረኩት። አይ ቅድም ያልከው እኮ አንድ የቤተሰብ ትንሽ ነገር ሲሰጡ ልክ እንደ አስፍቶ መግባት ነው ስላልከኝ ትንሽ ነገር ያ ያለፈ ነገር ነው። እሱ ከሞተ ያው አይ ዶንት ኖ ብቻ ይሁን፣ እስቲ ይሁንልህ።
እሺ እና ምን አልከኝ? አይ ቆንጆ የተጫወትን በጣም ጥሩ ተሞክሮ ነው ከአንተ እየወሰድን ያለ ነው። በጣም አሪፍ ትሰራለህ አብዝተህ ሱሰኞችን በጣም ነው የምትጠላው። በጣም ምክንያቱም እንዳልከው ነው ሱሰኝነት ለነገ የሚባል ነገር የለውም። ልክ ነው። አንተ አሁን በምንድን ነው የምትዝናነው? ሰው የየራሱ የሆነ መንገድ አለው እና ምንድን ነው የሚያዝናናው? ወይል እንግዲህ እኔ ልዝናናበት የምችለው ስራዬ ለእኔ በደንብ ያዝናናኛል። ከስራዬ ውጪ አንዳንድ ነገሮችን ማየት፣ ራሴን ማሳደግ ምናምን ሊያዝናናኝ ይችላል። እና ትንሽ ሊያስገርም የሚችለው ነገር ቢኖር አንድ የሚያስገርመኝ ነገር ልንገርህ። ትንሽ ወጣ ያለ ነገር ነው እና የኤቲኤም ድምፅ አለ አይደለ? የምትለዋ እሷ ስምፅ በጣም ነው የምታዝናናኝ። የኤቲኤም ማሽን ሲቆጥር የሚሰማው ድምፅ አለ አይደል? በጣም ነው በቃ ሱስ የሆነብኝ ጊዜም አለ እና ትንሽ ወጣ ያለ ነገር ነው። ይቅርታ በጣም ለእኔም አዲስ ተሞክሮ በህይወቴ ሰምቼው የማላውቀው ነገር ይሄን ድምፅ መስማት የምትለው ነገር ትንሽ አዲስ ነገር ነው። በጣም የሚገርም ነገር ነው። ያው እንዳልከው በዚህ ሁኔታዎች ውስጥ አልፈህ የሚያዝናኑም ከስራ ጋር በተያያዘ ነገር ነው። ሁሉንም ነገር በራስ ነው ብዙ ጊዜ የምታደርገው እና አንዳንድ ነገሮች ደግሞ አሉ። ምንድነው እሱ? ብዙ ጊዜ ሰዎች የሚሰሯቸው ስህተቶች አሉ። ያ ስህተት ምንድነው? ራስን ዲሞራላይዝ ማድረግ፣ እኔ አልችልም ማለት ፓሽን የሌላቸው ሰዎች አሉና እነሱን ሰዎችስ እንዴት ነው አንተ የምትገልጻቸው? ማለት ለራሳቸው ኮሚትመንት የሌላቸው ሰዎች ምን ትላቸዋለህ? ይኖታት ኮሚትመንት ስትለይ ማንም ሰው ለራሱ ክብር ከሌለው ራሱን ቅድሚያ የማይሰጥ ከሆነ ለሰው የሚሆን ሰው አይደለም። ይኖዋት እሱ በቃ ወደ ዳር መውጣት አለበት፣ መንገድ መልቀቅ አለበት። ያንን ነው ምለው። ምንም ምልለው የምንችለው ነገር አይኖርም። ማንም ሰው ስኬታማ መሆን ከፈለገ የማይፈልገው ነገሮች አንዳንድ የማይፈልጉ ነገሮች አሉ መንገድ ላይ እንቅፋት የሚባሉ ነገሮች፣ እነሱን እንዲህ እያደረግ ማስወገድ መቻል አለብህ። ገባህ? ያንን ነው የምልህ። ብቻ ለሰዎች ቀና መሆን ባይጎዳም በቃ ባይጎዳም የሆነ ሊጎዳ ይችላል፣ ግን በቃ መጥፎ አይደለም። ጥሩ መሆን መገኘት ጥሩ ይመስለኛል እንደኔ። ፕላስ ደግሞ አንተ ካልከው ትክክል ነው ሁሉም እና ሁሉም ወደ ቤተ እምነቱ መጠጋት አለበት። ምክንያቱም ያው ጸሎት ባደረግክ ቁጥር ከፈጣሪ ጋር ያለው አታችመንት ናቸውና እነዚህ ነገሮች ስኬታማ የሚያደርጉት ሞር ወደ እንትኑ መሆኑ እንቅልፍ መጣልተኛም እንዴ ስራ ላይ ነው መሰለኝ ግን እስካሁን ቆይ አሁን ስለ ገንዘብ ምናምን ጊፍት ስላመት ባለው አልከኝ አይደል? ምንም አመት ባል የሚሸት ነገር አጠይቀኝም። ምንም በቃ ቀልቤ ሊወዳችሁ አልቻሉም። ውጣልኝ ከቤት እስቲ ማለት ውጣ እንዴ! ተረጋጋ እንጂ ለምንድን ነው ማለት? በቃ አስቀየምከኝ። ውጣልኝ ከቤቴ። ምን ብዬ ነው ያስቀየምኩ? ተረጋጋ እንጂ። ምን ማለት ነው? ባልረጋጋስ ምን አይነት ንቀትና ጋጥ ወጥ ሰው ነህ እባክህ? ምን ማለት ነው? የገዛ ቤት የመጣህ ተረጋጋ ምናምን ትላለህ እንዴ? አይደለም ምንድን ነው ያስቆጣ ነው? ዘል ወጠጤ ተነስ ውጣ። ይኸውልህ መጀመሪያ ስርዓት ያዝ። ሰማኛለህ? ማንም ሰው ቤት ሲመጣ በዚህ መንገድ አለ የምታናገረው። እሱን ለእኔ አትነግረኝም። ለምንድን ነው የማልነግርህ? አንተ ማን ስለሆንክ ነው? ወይኔ አቤል፣ ወይኔ አንተ ለምን አትወጣልኝ? 10 የታዛጋለህ ሱሰኛ ነህ እንዴ አንተ? ምን ማለት ነው ሱሰኛ ማለት? ማነስ? ቆይ ሱሰኛ ነህ ስትል አልገባኝም እንዴ። ምንድን ነው አንዴ ከአንዴ ተነስተህ እንደዚህ የምትቀየረው? ኖርማል ወሬ እያወራን ነበር አይደል? ለምን ነው እንደዚህ ሆንከው? በልበል አት ድምፅህን ዝቅ አድርግ። የኔ ቤት ዝቅ ባላደርግሽ ምን ልታመጣ ነው? የተነሳኸው ልትመታኝ ባልሆነ? ኧረ ለምን እመታለሁ? ይሄ ሁሉ ወጠጤ ያመጣኸው ልትማታ ነው? አሁን ተነስና ውጣ። አልወጣም።
ማለት አልወጣም ማለት ደብረ ቦታው ለምንድን ነው የምወጣው? ምን ስለሆንክ ነው የማትወጣው? እባክህ ምን ስለሆንክ ነው የማትወጣው? ምንድን ነው እንደዚህ የተቀያየርክበት? ምን አገባ? ለምንድን ነው እየጠየቅኩ ነው አይደል? ለምን ቀጥታ ይኸውልህ፣ ስርዓት ያዝ። ትሰማኛለህ? አሁን ከቤት ይወጣልኝ። አልወጣም። ደብረ ቦታው ይኸውልህ፣ ተረጋጋ እያልኩ ነው። ሰውዬ እየሰማኝ ነው? ተረጋጋ። ባልረጋጋስ እንድትረጋጋ አደርጋለሁ። አንተ? አዎ እኔ ለአንተ ወጠጤ ማለት ነው። ስርዓት ያዝ። ይኸውልህ ስርዓት ያዝ። ወጠጤ ምናምን አትበል። ትሰማኛለህ? አርፈህ ቁጭ በል። እኔ ጠፋሁ። አቤል ስማኝ፣ አልሰማም። እንደ ሌላ ሰው አላወራም። እንደ ህፃን ልጅ በኩርኩም ብዬ ነው ማስወጣት። ኧረ እባክህ ሞክረው፣ እሱን አንተ ሞክረው። ትሰማኛለህ? ሞክረው። ስርዓት ያዝ። ትሰማኛለህ? ስርዓት ያዝ። አርፈህ ቁጭ በል። እየሰማኝ ነው አይደል? አርፈህ ቁጭ በል። ይኸውልህ ስርዓት ያዝ። ጀን ቁጭ በል። ትሰማኛለህ? ምን ልትሆን ነበር? ምን ልትሆን ነበር? ካሜራማን አትፈልግ። ትሰማኛለህ? ስርዓት ያዝ። ስርዓት ያዝ እያልኩ ነው። እየሰማኝ ነው? ስርዓት ያዝ። ምንድን ነው አንተ የምትለኝ? ምንድን ስትነገር ስማ። ስትነገር የትም አታመልጥም። ሰማኝ? ይሄን አይደል የፈለግከው? ወይኔ አቤል፣ ይሄን አይደል የፈለግከው? ወይኔ አስር የሚላ ድረስ ሰማኛለህ? ልቀልድ አይደል የመጣው? እየሰማኝ ነው? አርፈህ ተቀመጥ። በቃ አርፈህ ተቀመጥ። ለምጠይቅህ ጥያቄ ቀጥተኛ መልስ እንዲሰጠኝ ነው የምፈልገው። ወይ 150 ሺህ ብር ጭራሽ 150 ሺህ ብር ልትበላ ነው ነበር? እኔ እሰጥሃለሁ። ውጡልኝ። እኔ እሰጣችኋለሁ። ማን ስለሆንክ ነው አንተ ለኔ የምትሰጠኝ? አቤል፣ ካሜራውን ላስጠፋው? ኧረ አያስፈልግም። ስለዚህ ለምጠይቅህ ጥያቄ ብቻ ቀጥተኛ መልስ እንዲሰጠኝ እፈልጋለሁ። ሰማኛለህ? ይኸውልህ እያናገርኩ ነው። እሺ እየሰማሁ ነው። ቀጥል። ጥሩ። መርማሪ ጋዜጠኛ ወንደሰን እባላለሁ። ሰማኛለህ? ሁሉንም መረጃ እንድትነግረኝ ነው የምፈልገው። ለምንድን ነው እህትን በዚህ ደረጃ የምታሰቃያት? ማናት እህቴ? ምንም ነገር የለም። የምን ስለምን እህት የምትነግረኝ ምንም ነገር የለም? ስለምን እህት ነው የምታወራኝ? አቶ መርማሪ ጋዜጠኛ ምንድን ነው የምትለኝ? ይኸውልህ ቤቴ መተህ ደበደብከኝ። ከዛ በላይ ላደርግ እችላለሁ። መትረየስ አናቴ ላይ ደቀክብኝ። በዚህ ሁሉ ጋጦጥ ወረበላ ሰው አስደበደብከኝ። ገና ምን አይተህ? ገና እረግጥሃለሁ። ሰማኛለህ? እውነታውን እስካልተናገርክ ድረስ እረግጥሃለሁ። እናቴ የት ነው ያለችው? ማናት እናቴ? እናቴ ይኸውልህ ቀልዱን ተውና ንገረኝ። እናቴ የት ነው ያለች እያልኩ ነው። ነግሬሃለሁ እኮ እናቴ። ምኑን የነገርከኝ? ያ የነገርከኝ የቀጣጠርከው በሙሉ ውሸት ነው። ምንም ስራ እንደሌለ አውቃለሁ። እህትን እዚህ ስታሰቃያት እንደምትውል አውቃለሁ። ሰማኛለህ? እና ስራ ሳይኖረኝ ነው ከሰማይ እየዘነበልኝ እየቀነጠስኩ ነው እስከዛሬ እንዲህ በስርዓት እንዳወራኝ ትሰማኛለህ? በስርዓት እንዳወራኝ እያልኩ ነው። ምን አድርግ ነው የምትለኝስ? በቃ ስለዚህ ለምጠይቅ ጥያቄ ቀጥተኛ መልስ እንዲሰጠኝ ነው የምፈልግ። እየመለስኩልህ መስሎኝ። በስርዓት መልስልኝ። ከዚህ በላይ እኔ ምንም ላደርግልህ የምችለው ነገር አይኖርም። ኧረ እባክህ ምንም የምታደርግልኝ ነገር የለም። በጣም ጥሩ። ካሜራማን ካሜራውን አጥፋልኝ። አርፈህ ተቀመጥ። ከዚህ በላይ ላደርግ እችላለሁ እያልኩ በቃ እሺ፣ ምን አድርግ ነው? አርፈህ ቁጭ በል። ይኸውልህ ምንም ነገር ልትደብቀኝ እንዳትሞክር። ሰማኛለህ? ካሜራማን ቤቱን መፈተሽ አለብኝ። ቁጭ በል። ይኸውልህ ቁጭ በል። ሰማኛለህ? ቁጭ በል እያልኩ ነው። አርፈህ ተቀመጥ። ይኸውልህ አርፈህ ተቀመጥ። ቁጭ በል። ትሰማኛለህ? ቁጭ በል። ቤቱን መፈተሽ አለ። ካሜራማን ኧረ ስለወንድ ልጅ ኧረ በህግ አምላክ ህግ የምታውቅ ከሆነ ህግ ፍራ። እዛ ቤት እንዳገባ ኧረ በህግ አምላክ ያው ናግር በል አበላሻለሁ። ኧረ እባካችሁ እንዴ ኧረ እባካችሁ እሱ ቤት አትግቡ ተው። ኧረ ስለ ወንድ ልጅ እንዴ ምንድን ነው የምትሰሩት? ኧረ ውጡልኝ እኮ ነው የምለው በህግ አምላክ። ኧረ የሰው ያለ ኧረ ውጡልኝ። እዚህ እጇን ታሰረች። እንዴ
ተንቀሳቀስ አበላሻለሁ። አንቺ ውሻ ነግሬሻለሁ። መጣሽ አይደል? እናትሽ የገባሽበት ጉድጓድ ነው የምከትሽ። አንድ ነገር ከቃልሽ ውጣና ነግሬሻለሁ። ውርድ ከራሴ በኩርቱ ፌስታል ነው ቆራርጬ የምጥልሽ። ነግሬሻለሁ። ይኸው አንድ ቃል ተናገሪና ምላስሽን አይደለም። ይኸው ወይኔ አቤል፣ ወይኔ የማንም ጋጦጥ መጫወቻ አሉ። ወይኔ ምንድን ነው የምትለው? ንገረኝ፣ ምንድን ነው የምትለው? እኔ ምን አልኩኝ? ይኸውልህ ምንድን ነው እንደዛ ስትላት የነበር? እኔ ምን ልላት እችላለሁ? አጋበር በደንብ ቁጭ አለ። ቁጭ በስርዓት ቁጭ። ይኸውልህ ትሰማኛለህ? የያዝኩት እሳት ነው፣ ቀልድ አይደለም። እሺ ምንድን ነው የምትለኝ? ጥሩ ምን ላድርግሽ? ሁሉንም ነገር እንድትነግረኝ ነው የምፈልገው። እሺ ምን ልንገርሽ? እናትሽ የገባሽበት ጉድጓድ ማለት ምን ማለት ነው? ሁሉንም ነገር አውቃለሁ። ይኸውልህ አሁን ከአንተ ጋር የማቃጠለው ጊዜ የለም። አይ የምትል ከሆነ ውጭ ላይ በጣም ብዙ ፖሊሶች አሉ። በቃ እሱን ነገር አውርደውና ማለት ነው። እሺ አሁን እንስማማና የምትፈልገውን ገንዘብ እሰጥሃለሁ። ካሜራውን ብቻ አውርዱልኝ። እነዚህ ሰዎች ውጣና ለአንተ የምትፈልገውን ነገር ልነግርህ እችላለሁ። በጣም ጥሩ። እንደዛ ከሆነ ተረጋጋና ቁጭ በል። እሺ ቀመጣለሁ። እሱን ነገር አስገባው። ግድ የለም ችግር የለውም። ቁጭ በል። መስማማት ነው አይደል የምትፈልገው? በጣም ጥሩ። ከስምምነቱ በኋላ ግን የምትነግረኝ ነገር ሁሉንም አንድም ሳታስቀር የምትነግረኝ ይፈልጋል። እኔ ችግር የለውም። ካሜራውን ካስጠፋልኝ የምትፈልገውንም ገንዘብ እሰጥሃለሁ። እነሱንም ሰዎች አባረል። ጥሩ። ካሜራማን ካሜራውን አጥፋና ውጣ። ይኸውልህ እዚህ ቀልድ አይደለም የያዝኩት። ስለዚህ በተስማማነው መሰረት እንድትነግረኝ እፈልጋለሁ። እሺ ፍታልኝ። አልፈታልህም። ምን ማለት ነው? አልፈታልህም ማለት አልፈታውም። ሳልፈታን እንድታወራኝ እፈልጋለሁ። የምትፈልገውን ነገር ልነግርህ ተስማማን። ጥሩ። እሺ ፍታልኝ። ቀስ በል ቀስ በል። ወይኔ ቀና በልና በስርዓት መልስልኝ። እሺ ከምን ልጀምር? ከሁሉም ከመጀመሪያው እንድትጀምር ነው የምፈልገው። ያ ነገር ጠፍቷል። ግን ጠፍቷል? እርግጠኛ ነህ? አማራጭ አለህ? አማራጭማ የለኝም። ጥሩ። ያው ምን ያህል እኔ ገንዘብ እሰጥሃለሁ። በቃ የምትፈልገውን ያህል ገንዘብ እሰጥሃለሁ፣ ትሄድልኛለህ። ጥሩ። እውነቱን ንገረኝ። ገንዘቡን ከሰጠኝ በኋላ ወጥቼ እሄዳለሁ። እና ይሄ ነገር ምንድን ነው? ምንድን ነው እሱ ነገር? ይኸው አስቀመጥኩት እኮ እሱ ሴስሽ ምንድን ነው? ስልኬ ነዋ። እና ምን ያፍል ምን ይሰራል? እሺ እሱንም ራቅ ካረግልኝ ይኸው በቃ። እሺ ከምን ልጀምርልህ? ከእናትህ መጥፋት ጀምሮ ስለ ሁሉም እውነት ነው እንድትነግረኝ የምፈልገው። ስለ እናቴ ከዛ በፊት ግን መጠቀም የምፈልገው ነገር አለ። ምንድን ነው እሱ? የምትጠቀመው? መጠቀም የምፈልገው ነገር አለ። መሳቢያ ውስጥ ነው ያለው። እሱን እንድጠቀም። ሱስህ ነው? ተናገር አሁን። አዎ ቅድም ግን ሱሰኛ እንዳልሆንክ ነበር ያወራው። እሱን ከነገርከኝ በኋላ እሰጥሃለሁ። መጀመሪያ ተረጋጋ። ያለበለዚያ እኔ ልረጋጋ አልችልም። እሱ ደግሞ ሄደህ ፖሊስ ጣቢያ መረጋጋት እስካልፈለግክ ድረስ የግድ አሁን ይሄን ተቋቁመህ እንድትነግረኝ ነው የምፈልገው። እኔ እንዴትም ልቋቋም አልችልም። ልነግርህ የምፈልገውን ነገር እነግርሃለሁ። በጣም ጥሩ። አልኩህ አይደለ? ምንም ነገር አይካሄድም እዚህ ላይ። ምንም ነገር አታደርግም። ሰማኝ። ስለዚህ እውነቱን ንገረኝ። ተስማምተን እንጨርስ። ጥሩ። እናቴ የት ነው ያለች? እናቴ ፈጣሪዋ ጋር ልኬታለሁ። ምን ማለት ነው ልኬታለሁ? ፈጣሪዋ ጋር ማለት ፈጣሪዋ ጋር ነው የዘላለም ቤቷ ሄዳለች። እንዴት ሊሆን ቻለ? ማለት
አሁን ይዞ የወጣችሁ እቺ ብጣሽ የሆነችው አይታታል አይደል? አሁን የወጣችሁ በእናት የምንገናኝ እህቴ ናት። እና ይሄ ቤት ደግሞ አባታችን ሲሞት ግማሽ ፐርሰንቱን እናትየው ሰጣት ማለት ነው። ግማሹ ደግሞ በእኛ ሰው። ስለዚህ እሷ ጋር የምንገናኘው በእናት ብቻ ነው። እናማ የሀብቴ ተካፋይ ልትሆን ነው ማለት ነው። የዚህ ነው ለብቻ ሀብት 50% ተካፋይ ትሆናለች ተባለ። በእኔ አባት ቤት የማንም ወፍ ዘራሽ ቆሻሻና ዲቃላ ወይኔ አቤት! እስከ ዛሬ ለምን እንዳስቀምጥኳት ግራ እኮ ነው የሚገባኝ፣ ግራ ነው የሚገባኝ። ስርዓት ያዝ፣ ሰማኛለህ? እኔማ ቂም በቀሌን እልህን አልተወጣኋትም። እልህ ከዚህ በላይ ልታደርጋት ነበር። እሷ ላይ ምንድን ነው እያደረግክ ነበር? ተራ ነገር ነው ያደረኩት። ተራ ነገር ማለት 1 5 7 8 ጊዜ ነው ሲደብረኝ እየገባሁ ደበርባት ነበር። እህት ላይ ነው የምትደበርባት? አዎ ያው አለ አይደለ? እና ጥሩ ዘግዝቄ ቢሰቅላት ግን እንደዛ ማድረግ። ቆይ ምን አደረገች እሷ? ምን ማለት ነው? ምን አደረገች ማለት? ለንብረት ብለህ ነው የሁሉ ነገር እያደረግህ ያለው? ይሄን ሀብት ንብረት፣ ይሄን ሶፋ ይዘው ትሄዳለህ? ንገረኝ። ይዘው ትሄዳለህ ወይ? የት ነው ይዘው የምሄደው? ገነት ይዘው ትሄዳለህ? ሲኦል ይዘው ትሄዳለህ? ወደ ሰማይ ስትሄድ ይሄን ይዘው ትሄዳለህ ወይ? እዛ ስገባ እጠየቅበታለሁ። እዚህ እስካለው ግን እደሰትበታለሁ። በጣም ቆንጆ፣ ልክ ነህ። እዚህ እያሉ መደሰት ይሻላል። እንዳልከው ያዘጋጀውን ገንዘብ ገና አዛኛው ያለንበት ይኑር አይኑር ለማላውቀው ፈጣሪ አለ የለም ለሚባለው ሰይጣን ይሁን ፈጣሪ ይሁን እኔ ለማላውቀው ነገር። ጥሩ፣ እንደዛ ከሆነ ተስማምተናል ማለት ነው። ስለዚህ ገንዘቡን ትሰጠናለህ ማለት ነው። ችግር የለው። ጥሩ፣ ብቻዬን አይደለሁም። አይ ችግር የለውም፣ ብቻዬን አይደለሁም። ካሜራማን ቅድም ሳስወጣው ሰምታል እንደምንስማማ አውቋልና ካሜራማኑን ጠራዋለሁ። ከዛ ገብተን ከተደራደርን በኋላ እንትን እንላለን። ካሜራማን አስገባ። ያው እስካሁን እየቀረጸ ነው አይደል? አዎ እየቀረጸ ነው ማለት። ጥሩ። ካሜራውን ያጠፋሁት መስሎ ነበር። እየቀረጸ ነው ማለት። ይኸውልህ እኔ እንዳንተ አይነት ባለጌ ተልካሽ አይነት ሰው አይደለሁም። ትሰማኛለህ? መርማሪ ጋዜጠኛ ነኝ እንጂ እንዳንተ በገንዘብ በንዋይ እየቀረጸ ነው ማለት። ተነስ ወንድሜ እባክህ እንዳትተሳሰቅ። ስለ ወንድ ልጅ ግንባር እንዳለ ተነስ እያልኩ ነው ብትለኝ፣ ተነስ። ስለምን ወንድ እባክህ ልቀቀው። ኧረ ወንድ ተነስ እባክህ ተነስ ተነስ እባክህ ተነስ እያልኩ ነው። ብር እሰጥሃለሁ፣ የፈለከውን ገንዘብ ምንም ያንተ ገንዘብ ገድል ነው። ስለ ወንድ ልጅ እባክህ ያው ጥሩ ነገር አልተፈጠረም። እንግዲህ የታችን ላይ የተፈጸመው ነገር በጣም ደስ የሚል ነገር አይደለም። ያው እናታቸውንም ቢሆን እሱ ነው ለሀብት ለገንዘብ ብሎ ይህን ነገር እያደረገ የነበረውና ትንሽ በጣም የሚከብድ ነገር ነው። እንግዲህ እህታችንን ውስጥ አግኝተናታል፣ ጥሩ በማይሆን ደረጃ ውስጥ ማለት ነው። እንግዲህ እህታችን ደግሞ አጠገባችን ላይ ነው ያለችው እና እስኪ እንግዲህ እህታችን ያለችበትን ሁኔታ ለእናንተ ለማሳየት ነው የመጣንና፣ ሰላም እህቴ፣ እንዴት ነሽ? ያው እስኪ ራስሽን አስተዋውቂንና ምንድን ነው እየተፈጠረ የነበረው፣ ምንድን ነው ሲያደርግ የነበረው የሚለውን እስኪ ከአንቺ አንደበት እንስማ። ስሜ መቅደስ ነው እና በቃ ምን ብዬ ልንገርህ፣
በጣም በቃ ብዙ ስቃይ ነበረኝ እስከ ዛሬ ያለሁት። እናቴን አባቴን ካጣሁት በኋላ በቃ ስቃይ ነው ኑሮ የምኖር። በፊት ስማር እናቴ አባቴ ያለ ሰዓቱ ላይ ደህና ነበርኩኝ። ከዛ በኋላ በጣም ወንድሜ ያሰቃየኛል። በቃ ማይሆን ማያረገኝ ጉድ የለም። በቃ ብዙ ጊዜ ይጫወትብኛል። ጠጥቶ ይመጣል። በመጣ ቁጥር ሁሌ በቃ አይነ ላይ ይጫወትብኛል። በቃ በጣም ያመኛል። አይጸናም። በቃ ማያረግልኝ ነገር የለም። ተረጋጊ። ብዬ ልንገርህ ለመናገር ሁላ ይከብደኛል። ከዛ በኋላ ማታ ማታ ሁሌ ጠጥቶ ይመጣል። ማታም ይሁን ያጨሳል፣ ይቅማል፣ ይጠጣል። በቃ ስመጣ እኔ ወንድሜ ብዬ ነው ማየው፣ ግን በቃ እንደ ባዳም እንደዚህ ሰው ላይ አይጨክንም። ወንድሜ የሚጨክንብኝ በጣም ይጨክንብኛል። በቃ ማይጸኔ እስከሚያመኝ ድረስ ነው የሚጫወትብኝ። በቃ ብዙ ነገር ያደርገኛል። እናቴን ገደለብኝ። በር ዘግቶብኝ እኔ ውስጥ ያለው ስጮህብኝ እናቴ ሰምቻለሁ። ግን በቃ ስወጣ እናቴን ወይ ሬሳዋን አላገኘውም፣ የት እንደሄደችብኝ አላየሁትም። ግን ብቻ በቃ እንደገደለ እርግጠኛ ነኝ። ደም ምናምን አይቻለሁ ቤት ውስጥ። በቃ ይህንን ሰው እንዳይሰማ ውጭ ወጥቼ ከሰው ጋር አልገናኝም። ስወጣ ስገባ ቆልፎብኝ ነው የሚወጣው። በቃ ብዙ ነገር ነው የሚያደርገኝ። አይዞሽ እህታችን፣ ያው ማለት በጣም ከባድ ነው። ምክንያቱም እንግዲህ ይሄው ሁሉ ነገር አትሽ ከሰው ጋር እንዳትገናኝ ነው ይህን ነገር እያደረገ የነበረውና ምን ብሎ ነው ምን ፈልጎ ነው እንደዛ ሲያሰቃይሽ የነበረው? የምንም በፊት በቃ ብዙ ጥሩ ነበረ ለኔ ያስብልኝ። ከዛ በቃ እናቴ አባቴን ካጣሁት በኋላ በቃ እኔ የቤት ውርስ ይሁን የንብረት ይሁን እንደሚያደርገኝ ከሰው ጋር አያገናኝም። በቃ ብዙ ነገር አጥቻለሁ። በቃ ሰላም የለኝም። በቃ ሁሌ እንዳለቀስኩኝ፣ ሁሌን በቃ እንዳዘርኩኝ በቃ የሚያደርገኝ በጣም ምን ብዬ ልግለጽልህ? በጣም በቃ ጨከነብኝ። ይገባኛል። ቀላል እንዳልሆነ እረዳለሁና ይገባኛል። እስኪ ተረጋጊ። ማለት ይሄ ነገር ሲፈጠር ቤተሰብ አለሽ እና ቤተሰቦችሽ አጠገብሽ የሉም ነው? እየመጣ የሚጠይቅሽ ሰው ዘመድ የለም? ማንም በቃ በር ስወጣ እንደ አጋጣሚ በቃ ከቤት ከወጣም ቤተሰብ ማንም አይመጣም። ብመጣም ከጎኔ በቃ ይህም ብዬ እንዳልነግራቸው ከጎኔ በቃ አይርቅም። ከተናገርኩ እንደሚገለኝ አውቃለሁ። ማንም ቤት አይመጣም። ብመጣም በቃ እሱ ባለ ሰዓት ላይ ይመጡና በቃ ትንሽ ውጭ ያጫውታል። እንደ ደህና ሰው መስሎ ይሸኛቸዋል። ከዛ በቃ ጭንቁና እንትኑ ለእኔ ነው። በቃ ቢያስጨናንቀኝ እኔን ነው። የሚመጣ ሰው በቃ በሰላም ይሸኛል። ከዛ ውጭ በቃ እንደ አጋጣሚ ከወጣ በርም ቆልፎብኝ ነው። በቃ በቃ ምንም በቃ ምን እና ስለዚህ ማለት ቤተሰቦችሽ እዚህ አይደሉም? ክፍለ ሀገር ናቸው ወይስ እዚሁ ናቸው ያሉት? ቤተሰብ አለኝ፣ ግን በቃ ቤተሰብ ያለኝ ሰው አልመስልም። እኔ ከሰው ጋር ካልተገናኘው ከቤት ውጭ ካልወጣው ሁሉ እስከሚሆን ሰው ካልደረሰልኝ ማን አለኝ ታዲያ? ያው ማለት በጣም ከባድ ነው። ይገባኛል። ያው ሁሉንም ስሜት ሰው በአንቺ ቦታ ሆኖ እስካላየ ድረስ ስሜቱ ላይ ገባው ይችላልና ያው ቅድም በደንብ እንደፈለገ ነው የሚጫወትብኝ ሲፈልግ እንትን ይላል ብለሽኛልና ያን ነገር ሲያደርገውስ ልቅ የሆነ ግብረ ስጋ ግንኙነት ነው ሲደረግ የነበረው? ምንም ነገር የተፈጠረ ነገር አለ? እርግዝና ተፈጥሮ ያውቅም? በእርግጥ እንደዛ ነው። ግን በቃ መድኃኒት በየቀኑ ያመጣና ዋጭ ይለኛል። የምን መድኃኒት ስል ዝም ብለሽ ዋጭ ይለኛል። ከዛ ከዋጥኩኝ በኋላ የሆነ ሰዓት በቃ እንደዚህ በጣም አመመኝና እርግዝና ተፈጠረ መሰለኝ። ከዛ በኋላ የሆነ ባላግ ዶክተር አምጥቶልኝ ዶክተር ነው እንግዲህ በቃ ሐኪም ነው መሰለኝ። ከዛ አምጥቶልኝ በቃ ካረገዝኩኝ በኋላ ያስወርድ በቃ ራሴን እስከምረሳ በቃ እኔ እንጃ። ከዛ በኋላ እንደዚህ ቁጭ ብዬ የማወራለሁ ብዬ አልገመትኩም። ራሴን የፈዘዘ ደም በቃ በህይወቴ አይቼ የማላውቀው ነገር ነው የሆነብኝ።
ተረጋጊ። በቃ አንቺም በዚህ ሁኔታ ውስጥ ማስጨነቅ አልፈልግም። እንግዲህ ወደ ሕክምና ይዤሽ መሄድ አለብኝ። ልብሶችሽን ቀያይረሽ ወደ ሕክምና መሄድ አለብን። ምክንያቱም ብዙ ነገሮች ተላላፊ በሽታዎች ሊኖሩ ስለሚችሉ የግድ እርግዝና ብቻ ስላልተፈጠረ አይደለም ይሄ ነገር እና ልብሶችሽን ቀይሪ። አንድ ላይ ከስራ ባልደረቦቻችን ጋር ሆነን ምንሄድ ይሆናል ማለት ነው። እስኪ ተነሽና ራስሽ ልብስሽን ቀይሪሽ። እንግዲህ ውድ ተመልካቾቻችን እህታችን ያለችበት ሁኔታ በጣም ከባድና አስቸጋሪ ሁኔታ ውስጥ ነው ያለችው። እንግዲህ ሄደን ደግሞ ሕክምና ማግኘት ስላለበት ሕክምና የምትወስድበትን መንገድ እንፈጥራለን ማለት ነው። እንግዲህ አብሮነታችሁ አይለየን። መልካም ጊዜ